ኮሪደር 10 አርሴ ማንም የሰፈሩ ሰው እናትና አባቱ ያወጡለትን ስም አያውቀውም። ከሰፈሯ መግቢያ እንቅፋት ቤት ያላቸው እናቱ እማማ ታክላ ቢሆነኝ ብለው ነበር ያወጡለት። ከሕፃን እስከ አዋቂ የሚጠራው አርሴ እያለ ነው። በብርድም ሆነ በሙቀት በቀንም ሆነ በምሽት ከላዩ የማትጠፋው ሄነሪ የሚለው ጽሑፍ ጠፍቶ አርና ዋይ የቀራት የአርሴናል ማሊያ መለያው ናት። አርሴ ሲሉት ወላቃ ጥርሱን ብልጭ አድርጎ ነብሴ ለክተት በኪሴ ይላል። ጥርሱን ራሱ ያጣው በአርሴናል ምክንያት ነው። አርሴናልና ማንቸስተር ጨዋታ ላይ አርሴናል በመጨረሻ ሰዓት ጎል አስቆጥሮ ሲያሸንፍ የሰፈሩ ጉልቤ አባቡ ፊት ቆሞ ግባ እናውጣው ብሎ በማቅራራቱ ሁለት ጥርሱን ተሰናብቶ ያለ ካሳ ወላቃውኑ ቀርቷል። ቢሆነኝ በአርሴናል ቀልድ የለም። አርሴናል የተሸነፈባቸው ብዙ ምሽቶች በባዶ ሆዱ አረቄውን ገልብጦ የአርሴናል ተጫዋቾችን፣ አሰልጣኞችን እየተሳደበ ድቦ ስር አድሯል። እናቱ እማማ ታክላ የልጃቸውን ስሜት ላለመጉዳት ቢጨነቁም ንድድ ያላቸው ቀን ቀለብ አይሰፍሩልህ፣ ገንዘብ አይሰጡህ፣ እኔ እንደነሱ ብትደግፈኝ ኑሮ ሕይወታችን የት በደረሰ ይላሉ። አንቺ አይገባሽም ይላል። ቢሆነኝ 46 ዓመቱ ሲሆን የሚያስተዳድሩት እናቱ ናቸው። አረቂ ቸርችረው ቀለቡን አዳሩን ይችላሉ። የአርሴናል ጨዋታ ሲኖር በፊት ቀበሌ ክበብ፣ በኋላ ደግሞ ወርቁ ቤት ተቀምጦ ድራፍት እየጠጣ የሚያይበት በጀት አይነካበትም። አርሴ ማንንም ጋብዙኝ ብሎ አያውቅም። እናቴን ያኑርልኝ አንቀባራ ነው የምታኑረኝ ይላል። የሚምለው በእናቱ ነው። ታትዬ ነው የሚላቸው። ታዲያ እናቱም አንድ በመሆኑ እንዳይን ብሌናቸው ነው የሚንከባከቡት። ጠዋት ጾም ካልሆነ በቀር ከቀበሌ ስጋ ቤት ሰንበር ገዝተው ከእንቅልፉ ሳይነቃ ጠብሰው ያቀርቡና ይቀሰቅሱታል። ታዲያ እሳቸውን ሳያጎርስ አንድ እጅም አይቀምስም። በአፋቸው እያጎረሰ አዝናንቱ ነው የሚያበላቸው። አርሴናል ማታ ጨዋታ ኑሮ ታሸንፎ ያደረ ቀንማ በሌሊት ተነስቶ ቁርስ የሚሰራው ራሱ ነው። አርሴ በፊት ጋዜጣ ማንበብ ሱስ ስለነበረበት ቁርሱን በልቶ 2 ሲኒ ወፍራም ቡናውን ከጠጣ በኋላ 4 ኪሎ ሄዶ የስፖርት ጋዜጦችን ሰብስቦ ከነስሩ ሱቅ አጠገብ ካለችው ሾላ ስር ተቀምጦ ሁሉንም ያነባል። ስለ ኳስ አንድ የሚቀረው መረጃ የለም። በተለይ ስለ አርሴናል የክለቡ ባለቤቶች እንኳን የእርሱን ያህል አያውቁትም። የሰፈር ልጆች ሲወራረዱ ማረጋገጫ የሚሰጣቸው አርሴ ነው። ስለ አርሴ ጥያቄ የሚጠይቀውን ሰው ያለምንም ማቋረጥ በቂ መረጃ ያጠጣዋል። ልጁ በቃኝ ብሎ ካልተነሳ በቀር ምንም አይፋታውም። የአርሴናል የምንጊዜም ሌጀንዶች ብሎ የሰየማቸው ተጫዋቾች በደረጃ ሲያስቀምጣቸው ሆላንዳዊው ዴኒስ ቤካምፕ፣ ፈረንሳዩ ቴዎሪ ሄነሪ እና ፈረንሳዊው ፓትሪክ ቪዬራ ናቸው። አንድ ሰው እነዚህን ተጫዋቾች በስህተትም ቢሆን ከነቀፈ ይጣለዋል። ያን ሰው ከዚያ በኋላ ሁሉ አያናግረውም። ኳስ ከማያውቁ ሰዎች ምድብ ውስጥ ያስገባውና ከሱ ጋር ማውራት እንኳን አይፈልግም። የሰፈሩ ልጆች አንዳንዴ ሞቅ እንዳለው ሲያውቁ ተደብቀው ያበሽቁታል። አሁን የኔ አሟሟት ነው ወይ? የፕሪሚየር ሊግ ዋንጫ አንድ ቀን ሳላይ ይሉታል። ያሳድዳቸዋል። መንጋ ውሪ፣ አሁን ስለተፈጠርክ ነው፣ የነ ሄነሪን ስለማታቅ ነው። አርሴ ዋንጫ ሲስም አይቻለሁ። ያውን ታሪክ አትይ። በብር ዋንጫ ያግበሰበሰ ቡድን ሁሉ በቃ ይደነፋል። አርሴናል ፕሪሚየር ሊግ ዋንጫ ሲወስድ ያችን ዕለት ሁሌም አይረሳትም። የአርሴናል ወርቃማ ጊዜ ብሎ ያየባትን ቦታ በምን ሁኔታ እንዳየ ሁሉ በትንታኔ መልክ ሲያቀርበው ያን ዕለት የተፈጸመ ያህል ፊቱ ይበራል። ሄነሪ በጉራጊኛ የተጨፈረበት ዘመን፣ ሆዜ ባሳ ወደ አርሴ ባርሳ የተቀየረበት የሻምፒዮንስ ሊግ የፍጥጫ ጨዋታ በጉጉት የተመለከተበትን ዘመን፣ ድሮ የአርሴናል እና የማንቸስተር ጨዋታ ያለቀን ያለው ድባብ በጣም ነበር ደስ የሚለው።
አርሴ ከጨዋታ በፊት በሚሰጠው ትንታኔ ስለሚታወቅ አንዳንድ የማንቸስተር ደጋፊዎች ሁሉ ከበው መረጃ ሲተነትንላቸው አፋቸውን ከፍተው ነበር የሚያዳምጡት። አንዳንድ ትንበያዎቹ ሁሉ ልክ የሚሆኑበት ጊዜ አለ። አሰላለፍ አይቶ በደንብ ይገምታል። አርሴ መረጃ ሳይዝ ማውራት አይፈልግም። ከስፖርት ጋዜጠኞች በፊት ፍስሐ ተገኝን፣ ከዚያ ደግሞ መንሱርን ያደንቃል። ሌሎቹ ብዙ ግድ የለውም። የምንጊዜም ህልሞ ኤሜሬትስ ሂዶ የአርሴናልን ጨዋታ መከታተል ነው። ምኞት አይከለከል ይሉታል እናቱ ሲያሾፉበት። አርሴን ቬንገር ከአሰልጣኝነት የለቀቁበት ቀን በጣም ነበር ያዘነው። በሰውየው ሁሌም ቢናደድ ግን አክባሪያቸው ነበር። ቋጣሪው ኳስ እኮ እሱን ያህል የሚያውቅ የለም በሚል ያወድሳቸዋል። በቃ የአርሴናል ኳስ ከዚህ በኋላ ሞተዋል ሲል ለሳምንታት ጋዜጣ ማንበብ፣ ስለ አርሴናልም ሆነ ስለ እግር ኳስ ሬዲዮም ሆነ ቴሌቪዥን ላይ የስፖርት ፕሮግራም መከታተል አቆመ። ሲያወሩትም መልስ አይሰጥም። በኋላ ግን እናቱም አማታክላ የልጃቸውን ባህሪ በመለወጡ ደስታው ርቆ የሚወደውም ምላስ ሰንበር እንኳ ልበላ ሲል በማየታቸው ብር ተበድረው ካልገዛሽልኝ ብሎ ሲጨቅጭቃቸው የነበረውን ኦሪጂናል የሄነሪን ማሊያ ገዝተው አመጡለት። መቼም በሕይወቱ የዚያን ቀን ያህል የተደሰተበት ቀን የለም። ኦሪጂናል እኮ ነው እያለ ለሰፈሩ ሰው ሁሉ እያሳየ ማብራሪያ ሲሰጠው አለ። ከዚያ እንደገና ወደ ቀድሞ አቋሙ ተመለሰ። አርሴ ካልጋው ፊት ለፊት ሌጀንድ ቲም የሚለው የነ ሄነሪ ስብስብ የፕሪሚየር ሊጉን ዋንጫ ይዘው የተነሱበት ምስል፣ ከዚያ ከጎኑ የምንጊዜም ሌጀንዶች ቤካም፣ ሄነሪ እና ቬራ፣ ከዚያ አርሴን ቬንገር ተለጥፈዋል። በጽዳት ነው የተያዙት። ከሚገዛቸው ጋዜጦች ውስጥ ስለ አርሴናል የተጻፉትን በሙሉ ሰብስቦ በክሊፕ አስቀምጧቸዋል። አርሴ ቦታ አግኝቶ ስለ እግር ኳስ ተንታኝ ቢሆን ከአንዳንድ ጋዜጠኞች በላይ የመተንተን ብቃት አለው። ትክክለኛ የአርሴናል ደጋፊዎች በጨዋታ ማግስት እርሱ ጋር መጥተው ትንታኔ ማድመጥ ያስደስታቸዋል። ታዲያ አርሴ ለዚህ ትንታኔው ክፍያ አይፈልግም። ጆሮ ለሰጠው ስለ አርሴናል ዝም ብሎ ያወራል። እርሱ ስለ አርሴናል ማውራቱ ብቻ ደስታ የሚሰጠው ነገር ነው። እማማ ታክላ ታዲያ አንዳንድ ቀን ሊያበሽቁት ሲሞክሩ ከዚህ በኋላ የማንቸስተር ደጋፊ ሆኛለሁ ይሉታል። ይኸውልሽ ታኩ፣ መሆን መብትሽ ነው፣ ግን እዚህ ቤት አንድ ፎቶ ብታስገቢ እንጣላለን ይላል ኮስተር ብሎ። ፈርጉሰንንማ አትከለክለኝም ይላሉ እሳቸው ኮስተር ብሎ። በተለይ የዚህ አይነት በሽሽቅ የሚጀምሩት ነገር ሲፈልጉት ነው። አርሴናል ተሸንፎ ሲጠጣ አድሮ ቱቦ ውስጥ ወድቆ ሰዎች ተሸክመውት የመጡ ዕለት ነው። ቆይ እኔ እኮ አንድ ቀን በዚያው እንዳትቀር ብቻዬን እንዳታስቀረኝ ነው ስጋቴ። በየሳምንቱ እንደ ሎተሪ አርሴናል አሸነፈ ተሸነፈ እያልኩ በጉጉት ነፍሴ ተጨንቃ ሞተች እኮ። ከምታሸንፉበት የምትሸነፉበት ቀን፣ ከምትስቅበት ቀን የምታለቅስበት ቀን ይበዛል። ተቸገርኩ እኮ ታታዬ፣ ልትጣይኝ ፈልገሻል ማለት ነው ይልና አኩርፎ ይወጣል። ሰፈር ውስጥ በጣም የሚደብሩት ብዙ ደጋፊዎች አሉ። በተለይ ሩኒን ባያየው ደስታው ነው። ሩኒ አንተ እኮ ጨጓራህን ጨርሰ በአንጀት ነው የምትኖረው ይለዋል ነገር ሲፈልገው። እናንተ አላችሁ አይደል አይምሯችሁን ትታችሁ በጡንቻ ማሰብ የጀመራችሁት። ሁሌም ጭቅጭቃቸው በስድብ ነው የሚቋጨው። ገላጋዩ ደግሞ ባለሱቁ ነስሩ ነው። አርሴ የስፖርት ጋዜጦች አንድ ባንድ እየተመናመኑ ከህትመት ሲወጡ ማንበብ አቆመና አንዲት ሬዲዮ ገዝቶ በሬዲዮ መከታተል ቢጀምርም እንደ ጋዜጣው ሊያረካው ስላልቻለ እናቱን ስልክ አስገዝቶ ኢንተርኔት መከታተል ከጀመረ በኋላ ከሰፈር አይወጣም። እዚያው ሲያውደለድል ውሎ እዚያው ያድራል። ከዚህ ሰፈር ውጭ ምንም የሚያረካው ነገር የለም። ኳስ ሲያይ የሚቀመጥበት ቦታ እንኳ ተለይቶ ይታወቃል። የእሱም ቦታ ማንም አይነካትም። አሁን ግን ኳስ የሚያየው ቤቱ ውስጥ ከእናቱ ጋር ብቻ ሆኖ ነው። ሰፈራቸው ፈርሳ ኮንዶሚኒየም ቤት ከተሰጣቸው በኋላ እናትና ልጅ ቤት ተቀምጠው ሲቆዝሙ ይውላሉ። የሩኒ ብሽሽቅ የአባቡ ዱላ እንኳን ይናፍቀው ጀምሯል። የሚያወራው በማጣቱ አርሴናል ሲያበሽቀው እንኳን እዚያው ኩርምት ብሎ ከመተኛት ውጪ ምንም አያደርግም። አሁን ግን
ተስፋ እየታየው ቢሆንም የሚያበሽቁት ልጆችን አግኝቶ አሁን የኔ አሟሟት ሲሉት ይሄው ማለት ስለማይችል የሰፈሩን ልጆች ናፈቃቸው። የሚቀመጥባት ግሮሰሪ ናፈቀችው።